እንትና ማን ነው አክሊሉ የሚባለው ሰውዬ ይምጣና እኔ ጋር መንጃ ፍቃድ ላወጣለት በነፃ እና ይስራ። እሱን አይወድም። እስቲ ነግረዋለሁ፣ ግን አይመስለኝም። እኔ ጠይቀዋለሁ። እኔ ጋር ይምጣና ለመሰለ አሜሪካ ላንድ ኦፍ ኦፖርቹኒቲ ነው። አሁን ቲክታክ ምን ያደርገዋል እንትን አድርጎታል። ስለዚህ እኔ ጋር ይምጣ፣ መንጃ ፍቃድ ላወጣለት፣ ስራም ላስገባው፣ የትራክ አስተምሬ ስራ አስገባዋለሁ። አሁን ቲክታክ እየተዘጋም ስለሆነ በኋላ እንትን ነው የሚሆነው፣ ዲፕሬሽን ውስጥ ነው የሚገባው እና እንትን ይል። ስለዚህ ይምጣ፣ አንተ ላከው፣ እኔ ጋር ይምጣ። እኔ በሁለት ሳምንት ጨርሼ ልከዋለሁ። ከዛ ስራ አስገባዋለሁ፣ ራሴ ስራ አስይዘዋለሁ እዛው ዳላስ። ስለዚህ በሳምንት እስከ 1500 ምናምን ሜክ ያደርጋል። ይኸው ስማ አኬ፣ አንተ ዱቄታም አረቄን ተው፣ ስማ። ይኸው ፈጣሪ ምስክሬ፣ ሰምታችኋል። ፊራ ደግሞ ከዚህ በፊትም ተሙሻንም ላመሰግን ፈልጋለሁ። ተሙ ከዚህ በፊት እግዚአብሔር ምስክሬ ነው የምልህ፣ ክሬዲቱን አስተካክሎለት ስራ ቦታ ሰጥቶት ሁሉን ነገር እንዲያደርግ አድርጎት እንትን ብሎ ነበር። አሁን ግን የምትችል ከሆነ ይኸው ፊራ ወንድማችን አግዛለሁ በነፃ የ5000 እና $6000 ፍሪ ነው ያለ። $6000 በላይ ነው የሚያስከፍለው። የምታውቁት ነው የትራክ እንዴት እንደሚወጣ ታውቃላችሁ። በነፃ ብሎሃል። 6000 2 ሳምንት እሱ ጋር ነው የምትቆየው። ምንም ነገር አትከፍልም። ላይሰንስ እንድታወጣ ያደርግሃል። ስራ ያስቀጥረሃል። ገንዘብ በደንብ እንድታገኝ ያደርግሃል። ከዚህ በላይ በአሜሪካ ደረጃ ምንም ፊራ ሊያደርግልህ አይችልም። እሺ፣ ስለዚህ አኬ ይሄን ነገር የምታረግ ከሆነ እኔ ፊራን አገናኛለሁ። ይምጣ። አሁን ያ ልጅ ትዝ ይልሃል፣ የጎንደሩ ልጅ እንዴ? አስታውሳለሁ። እሱ አሁን 2 ትራክ ገዛ። ከቤት ራሱ ዳውን ፔመንት አድርጎ ገዛ። በእኔ ነው የመጣው የጎንደሩ። ባዶ ነበር፣ ምንም ነገር በነፃ አልከፈለም። እና ሂስትሪውን ሰምተህ ከሆነ ሼልተር ውስጥ ነበረ እንደ በጣም እንትን ብለው ከሚስቱ ከልጆቹ ጋር። ግን አሁን በጣም ሰክሰስፉል ሆነ። በጣም በቃ ትራክ ገዛው አለ። ሁሌ ነው የሚደውልልኝ። እና አሁን አክሊሉም እንደዚህ ከሚሆን በኋላ እንትን ውስጥ ነው የሚገባው፣ ዲፕሬሽን ውስጥ ነው የሚገባው። ከዛ ወደ ሌላ ነገር ውስጥ እንዳይገባ አሁን በዚህ እንደዚህ እንዳለ ቲክታክም ሲዘጋ ቦሪንግ ነው የሚሆንበት። ስለዚህ ሌላ አክሰስ ላይ ኖረው ስለሚችል ዳላስ አካባቢ ደግሞ የትራክ ስራ በጣም ቆንጆ ነው። እስከ 1500 ምናምን ሜክ ያደርጋል በሳምንት። ስለዚህ አንደኛ ቢዚ ይሆናል ስራ ላይ እንትን የሚያደርጋል እና የማውጫ ብሩ ላይ ኖረው ስለሚችል እንትን ነው አሁን ትሬንድ አድርጎታል። ማን ነው ይሄ ካናዳው ልጅ አዶና የሚባለው? እንደ ትሬንድ አድርጎታል እና በጣም ብዙ ሰው እንትን ነው የሚያደርገው እና እኛም ደግሞ ለምንሰጠው ሰው አናውቅም። ትክክል። ስለዚህ እንደዛ አይነት ነገር ስለሆነ አሁን እሱ ያንን የእሱን መንገድ መከተል ሳይሆን ለአንዱ የሰራው ለአንዱ አይሰራም። መጥቶ በነፃ በ2 ሳምንት ሁሉ ሙሉ ጨርሼ ልከዋለሁ። እኔ በነፃ ቤት በነፃ ቁጭ ብሎ ምናምን የምን ሆቴል የለበት ምን የለበት። ክበርልኝ ፊራዬ፣ በጣም ነው የማመሰግነው። እንግዲህ አክሊሉ ማልቀሱን አቁም፣ ሁሉን ነገር ይስተካከልላል። አንተ ብቻ እዛ መሄድ ነው የሚጠበቅብህ። ለእሱ ደግሞ 3000 አለኝ ብለህ ስትሰክስ ሰምቻለሁ። በእሷ ትራንስፖርት በ2 100 ምናምን ነው 100 ምናምን $140 $150 ነው ብሮዬ። በፕሌን ደርሰህ 2 ሳምንት ላይሰንስህን ይዘህ በእሱ እንድትሰራ ይኸው ወንድማችን መንገድ ከፍቶልሃል። እግዚአብሔር ይስጥህ ፊራ፣ በጣም ደስ የሚል። በነገራችን ላይ ቲክታክ ከተዘጋ ብለው ሰዎች እንትን ብለውት እኔን እንኳን አልነገረኝም። ዩቲዩብ ከፍቷል። ዩቲዩብ ላይ ፕሮፋይሉ ላይ አለ፣ ገብታችሁ ሰብስክራይብ በማድረግ አንድ ሰው ከላይ የጻፈልኝ ነው፣ አንድ ወዳጄ ከላይ የጻፈልኝ ነውና እኔ ራሴ ትራክ ላስገባው ብዬ አንድ ሰፈር ነን እምቢ ብሎኛል አለ። ግን አሁን ይኸው ሶሻል ሚዲያ ላይ ነው የጠራ ነው። ከፈለገ ብዙ እድል አለ።